ደግሞ የስግብግብ መርማሪ ምን ሊፈልግ መጣ? ስማ መርማሪ፣ እኔ እኮ ማስረጃውን እንድታጠፋልኝ ነው ቀድሜ ቀብድ የሰጠው 2 ሚሊዮን ብር። ስራዬን እየሰራው ነው። ስራህን ብትሰራማ ኖሮ የማንም ወንበዴ እቤቴ መጥቶ አይፈነጭብኝም ነበር። እዚህ ቤት መጥቶ ነበር? አዎ፣ አንተ ቤት ተጋድመህ 2 ሚሊዮን ብር እየቆጠርክ እጅን ታደክማለህ። እኔ ወርቄ ግን በዚህ አመዳም አልጠግባይ እሰደባለሁ። ወይዘሮ ወርቄ አያስቡ፣ በቅርቡ በቁጥጥር ስር አውለዋለሁ። መቼ? ደህና ምግብ አይቶ የማያውቀው ሆድህን ከሞላ በኋላ ነው? ወይዘሮ ወርቄ ወይዬ፣ ከአሁን በኋላ የሚሳደቡ ከሆነ ውላችንን ማፍርሰው። ኧረ ተው መርማሪ፣ ይህን ያህልማ አትናደድ። ረጋ በል። ኧረ ተረጋጋ። እንዴ ተረጋጋ እኮ ነው የምልህ። ይሄን ልንገርህ እንዴ ላንተ እንዴ የረጋ ሰው የረጋ ወተት ቅቤ ይወጣዋል ይባል የለ እንዴ? አንተ ደረቅ ሆነ ቅቤ ካልወጣ ነው እንጂ ተረጋጋ። በስድብ ሆዴን እየሞሉት እንዴት ልረጋጋ? ምግብ አጥቶ ባዶን ከሚውል በስድብ ቢሞላ አይሻልም እንዴ? ባዶን ከዋለ እኮ መርማሪዬ ጩኸቱ ያስቸግራል ብዬ እኮ ነው። ያው እንደምታውቀው ምግብ ያልበላ ጨጓራ በሌባ ማጅራቱን እንደተመታ ሰው ይጮሃል። አጋጆቹን የሚይዟቸውን ፖሊሶች አሰማርተናል። በቅርቡ ያለበትን ሳቅ ራሴ እጄ ይዘዋለሁ። የኔ አንበሳ ጀግና እኮ ነህ። እንዴት እንደምወድ ታውቃለህ? አላቅም። አሁን እወቅ፣ መንግስት ምርጥ ሙሰኛ ፖሊስ ብሎ ሽልማት ሊሰጥ ይገባል። ምን አልኩኝ? ሙሰኛ ፖሊስ ነው ያሉት? ማ እኔ ነኝ ሙሰኛ ፖሊስ የምለው እኮ? አንተ አላልኩም። አንተ እኮ ጀግና ነህ፣ ታማኝ እኮ ነህ። ሙሰኛ ፖሊስ ሲሉ ነው የሰማሁት። አሰማምህን አስተካክላ። አልፎ አልፎ ጆሮ ያስተጋባል መሰለኝ። ያልሰማውን እንዴት ያስተጋባል? እልቅስ ለእኔ ከኔ ጋር ቁጭ ብለህ ከምትከራከር አጋቹን እንዳያመልጥህ ተከታተለው ሄድና ውሽ እኔ ጀግና። አመዳ ራብተኛ ፖሊስ። ደጋግሜ ነው የነገርኩሽ። ራሷን ስታ ነው የወደቀችው። አረ